እሺ በዚህ በነበረኝ ላይፍ ስርጭት እስኪ ምን የገረመህ ነገር አለ? በእውነት ፕሮሰሱ ሁሉ በጣም ደስ የሚል ግን በጣም ወጣ ያለ ነገር ያላየሁበት ኖርማል ነበር መጀመሪያ ላይ ይሄ ነው የምለው ምልክት አላየሁኝም መጨረሻ ግን እኔ የገረመኝ ነገር እዚህ ሀገር እንደመጣን ማለት ነው ከዛ ሀብቶም ደወለልኝና አንዳንድ እቃዎች እንደሚያስፈልጉ ነገረኝ በተለይ ቴሌፕሮምተር የሚባል ማንበቢያ ልክ እንደ ዜና አንባቢዎች የሚያነቡበት እዚህ አልተገኘም አለኝ ከዛ ደውዬ ስጠይቅ ለሰለሞን ኃላፊነት ተሰጥቷል ይዞ ይመጣል አሉኝ የት ነው ያለው ስለው ከ46 ደቂቃ ርቀት ይዤ እመጣለሁ አለ በመኪና 46 ደቂቃ እንዴት ጀርመን ሀገር ፍራንክፈርት ከተማ ላይ የፕሮዳክሽን እቃ ሩቅ ሊሆን አይችልም ይሄ የኔ አናሎጂዝም ብያ አሰስመንት ሰራውኝ የፈለገ ቢሆን በዚህ ደረጃ ሩቅ ሊሆን አይችልም ለምን አዲስ አበባ እንኳን 46 ደቂቃ አትነዳም የፕሮዳክሽን እቃ ስለዚህ ቅርብ ይኖራል በቃ መፈለግ አለብን ይኖራል የሚል አቋም ያስኩና አንተ ተወውና እኛ ኃላፊነት ወስደን ይዘን መጣለን አልኩት በቃ እሺ እኔ እንደውም ከስራ ወጥቼ ነበር ላመጣ የነበረው ገላገልከኝ በቃ እሺ እናንተ ፈልጉ አለኝ ከዛ ጉግል ማድረግ ጀመረ አንድ ቤት አገኘን 26 ደቂቃ ርቀት ላይ ነው 26ም ብዙ ነው አልኩ እንደገና ጉግል እናርግ ጉግል ስናረግ 12 ደቂቃ ምናምን ርቀት ላይ መንኪ ሬንት የሚል ቤት አገኘን መንኪ አውጦታ ነው እቃ ኪራይ ማለት ነው መንኪ ሬንት ይላል እኔ ቢገርመኝ ሲቀራ ማለት ነው መንኪና ዶንኪ ተገናኘ ገጠመ ማለት ነው ዶንኪ እቃ ፍለጋ ሞንኪ ሬንት ገባ ስማችንም ስራችንም ተስማማ ከዛ መንኪ ሬንት መጣን ማለት ነው ያ ቤት ማለት ነው ያው እዚህ ጋር ቁጭ ያልነው እኮ እቃ ልመልስ መተና የሱ ግድግዳ ነው የተደገፈ ነው እና ያለ ነው ያው እዚሁ ጀርመን ነው የምታዩት ሰፈሩ ምናምን ደክሞን ነው ሰው እየጠበቅን ቁጭ ያልነው መሬት ላይ ግራ እንዳይገባችሁ ሰዎች እና ከዛ መጣን ቴሌፕሮምተር የሚባለውን እቃ በቀን 85 ዩሮ ነው ማከራያችሁ አለ ወደ 625 ዩሮ መጣ ሲታሰብ ላይቭ ውስጥ ያልቅ ማለት ነው ከዛ እኔ ቀንስልን ምናምን አልነው እነሱ ፌመስ ነው እሱ ምናምን አሉት እነሰናይት 3 ሚሊዮን ሰብስክራይበር አለኝ ዩቲዩብ ላይ ምናምን ስለው እና ታዲያ እንደዚህማ ሀብታም ኮን ክፈላ አለ ጨምረ ክፈል ጭራሽ አይደለም ምናምን እና የመጣ ነው ለቻሪቲ ነው እኮ ቤተክርስቲያን ለማሰራት ገዳም ሊሰራ የኦርቶዶክስ ሊገዛ 1.2 ሚሊዮን ዩሮ መሰብሰብ አለብን ምናምን አልኩት ደነገጠ ለካ ዩሮ ከባድ ነው እኔ ራሱ አይወጣም ድንጋጤው የሱ መደንገጥ ራሱ እኔን አስደነገጠኝ ከዛ የምርን ነው ቤተክርስቲያን እና በነፃ በቻሪቲ በቃ እሺ እንደዛ ከሆነ 30% ቀንስላችኋለሁ አለ ደስ አለን ተመቸን ከዛ ያወራን እቃውን ቼክ ያያረጋልን ምናምን ያሳየን ትንሽ ቆየና በቃ ቻሪቲ ለቸርች ነው የምትሰሩት 50% ቀንሼላችኋለሁ አለ የሚገርም ነው በጣም ያልኩ ገረመኝ ይሄ ነገር እንዴት ነው ይገርማል በቃ ምናምን ያልኩ እቃውን እሷ ክሬዲት ካርዷን ሰጥተው መረጃውን አስገብቶ ምናምን ልትከፍል ስትል እኛ እቃውን ጫን ነው መኪና ላይ ኦኬ ከዛ መጣችና ጠራችን ሰናይት ኑ አለች ምንድነው ስለ እንደውም 100% ትቼዋለሁ ክፍያውን በነፃ ሰጥቻቸዋለሁ ብሎ አላለችም የሚገርም በቃ ከዚህ እስከ ቤተክርስቲያን እያወራን ነው ስለሱ ትክክል ምን አይነት ፈቃደ እግዚአብሔር መሆኑን መለካች ነው የእግዚአብሔር ለሱ ራሱ ሳያቀው አድግኛ በረከት እንዲያገኝ እግዚአብሔር ፈቀደ ትክክል ምን አይነት በቃ የእግዚአብሔር ቅርኔ ነገር ይያል ከዛ በጣም የሚገርመው ግን ይሄ አይደለም እኔ እንደ ምልክት አድርጌ ያየሁት በቃ ይሄ ነገር ሊሳካ ነው ማለት ነው ምልክቱ እግዚአብሔር እያሳየን ነው የማይመለከተው ሰውዬ ማለት ኦርቶዶክስ አይደለም ኢትዮጵያዊም አይደለም ትክክል በሁለቱም ፎርሙላ አያሟላ ትክክል እንዲያምንበት ነው እንዳንል አያምንበትም ሃይማኖቱ ሀገሩ ስለሆነ ወዶን ነው አያቀንም እኛን ትክክል ከዛ ይሄ ነገር ምልክት ነው ሊሳካ ነው ማለት ነው ለምን እግዚአብሔር እየነገረን ነው እኔ በፈልግ በማታቁት ሰው ማሳካዋለሁ እንኳን በመጠብቁት በማጠብቁትም ትክክል ከዛ ምን ቢሆን ጥሩ ነው ኦፍ ኮርስ እቃ ተዘጋጅቷል በጣም ትሁት ልጆች በጣም ጎበዝ ልጆች ሙሉ የፕሮዳክሽን እቃቸውን እዚህ ካሜራ በለው ሁሉ ነገር ማስተላለፊያውን ሰጥተዋል ነገር ግን እነሱ የመሰላቸው በቀን 10 ሰዓት 11 ሰዓት ላይቭ የሚሰራ ነው
ስለዚህ አዲስ እቃ ነው መተዳደሪያቸው ነው ትክክል እና እቃው ደግሞ ታውቃለህ ካሜራ ምናምን ይግላል ይሄ ሆሊላንድ ላይቭ ማስተላለፊያም ይግላል ሲግል ማረፍ አለበት እና እነሱ የሚያውቁት በቃ 10 ሰዓት ምናምን ሰርቶ እንደሚያርፍ ነው ከዛ ላይቭ ተጀመረ ብሩ አልገፋም ማለት ነው ብንለው አልገፋ ሲል በቃ ቀጠለ ላይቭ 24 ሰዓት ትክክል ሲቀጥል ጋለ ማለት ነው እነሱ ጋር ፍም እሳት ያኔ አባቴ ከየት ይምጣ ካሜራ ያስፈልጋል ሆሊላንድ ጠቅላላ ሙሉ የፕሮዳክሽን እቃ እንደ አዲስ ያስፈልጋል ትክክል ያኔ ከየት ይመጣል መንኪሬንት በአንድ ስልክ እኛ ለአንድ እቃ ነበር ነው ለካ ሙሉ እንደሚያስፈልገን እግዚአብሔር አውቆ ቀድሞ አዘጋጅቷል ታውቃለህ በጣም የሚገርም ነው ከዛ ሙሉ እቃ እንደ አዲስ ካሜራ በለው ሆሊላንድ በለው ምናምን ማሳረፊያ ይነሱ በአንድ ስልክ ላጥ ያሉ እየመጡ መውሰድ ጀመሩ ከዚህ ላጥ ያሉ ከዛ ላይቭ በቃ በመንፈልገው ጥራት አንድ ነገር ሳይጎድል እግዚአብሔር በሚያስፈልገን ደረጃ የሚያስፈልገን የሰጠን በጣም አስደናቂ ነበር እንግዲህ ይሄ በመጀመሪያ ገና አንተ እግርህ ጀርመን ፍራንክፈርት እንደደረሰ ይሄንን ያሳየ በቃ አመላካች ነው በቃ ፈቃደ እግዚአብሔር መሆኑን እና ይሄ ገዳም ደግሞ እንዲገደም ጊዜው መድረሱን በራሱ የጊዜም ጉዳይ ራሱ ፈቃደ እግዚአብሔር ደግሞ ማየት እንፈልጋለን ብለው መጡ እንጂ ትክክል ይሁን ቢዚ ናቸው አስበው በጣም ቢዚ ሰዎች ናቸው ሚሊዮነር ናቸው ያላቸው ቤት የሚገርም ነው ውስጡ ቃው ምናምን ሚሊዮነር ናቸው ሚሊዮነር ሊተራሊ ማለት ነው እና ጊዜ የላቸው እምሰሩ ስራ ምንድነው ማየት ጓጓን ምናምን ብለው መተው እዛ ስቱዲዮ ድረስ ስራችንን አይተው ምግብ በልተው በጣም ነው የሚወዱት በጣም ነው እሱን ያስደነቀኝ እኔ ደግሞ አይደለ አዎ ይሄ ማለት ልከኛ እኩል በቃ እንደው በግራው ሲበላ እንጀራ እና ተባርከው ሄዱ በጣም የሚገርም ነው ላይቭም ምን አመስግናል በደንብ አመስግናቸዋል ደግሞ የሚገባቸዋል በእውነት ለኛ ህዝብ ደግሞ እንደ ማንቂያ አድርጎ ነው እግዚአብሔር ይላከልን ለምሳሌ ሌላ ያደረጉልን ነገር ልንገርህ ላይት 3000 ዩሮ ነበር ኪራዩ ትክክል በ700 ዩሮ ሰጡን ላይት 2300 ዩሮ ቀነሱልን የሚገርም ነው አስባል እግዚአብሔር ባያዘጋጀው ገዳሙ ወጪ እንዳያወጣ እንዳይበዘበዝ በቃ ፌር የሆነ ነገር ደግሞ ምን ፈልገው ቃ በሙሉ እና እግዚአብሔር ሲፈቅድ እንደዚህ ነው እውነት ነው የማያምነውን እንኳን አገብሮ እንዲሰራ ያደርገዋል ትክክል የማይመለከተውን እንኳን በጣም አስደናቂ ነው ሙስሊሞች ገንዘብ ሰጥተዋል ታውቃለህ አዎ ፕሮቴስታንቶች ገንዘብ ሰጥተዋል ትክክል የሌላ ሀገር ዜጎች የኛን ዜጋ ያገቡ የውጭ ሀገር ዜጎች ገንዘብ ሰጥተዋል ትክክል ሳንቲም ይዛ የመጣችው ሴትዮ እኔ እንኳን ማቀው የእህቴ ጎረቤት አንድሪያስ ይባላል 1000 ዩሮ ነው የሰጠው ጀርመናዊ ነው 1000 ዩሮ 1000 ዩሮ አስገብቷል እና በጣም የፈቃደ እግዚአብሔር እንደሆነ በትክክል የምናረጋግጥበት የተለያዩ ማረጋገጫዎች አሉ በእውነት እግዚአብሔር ይመስገን ይሄው እንደዚህ ቁጭ ብለን ተረጋግተን ደስ ብሎን እግዚአብሔርን እያመሰገነ ለመመስከር በቃ ነው ትልቅ መስክርነት ነው ለሚያዩ ለሚሰሙ ይሄንን ለሚመለከቱ እግዚአብሔር በቃ ባላሰብናቸው ሰዎች ስራው እንዲሰራ የማድረግ አቅም እንዳለ በትክክል የምናይበት ነው እሺ በጣም እግዚአብሔር ይመስገን በመላው ጀርመን ላሉ ኦርቶዶክሳውያን ክርስቲያኖች በአጠቃላይ ሲመግቡን ሲንከባከቡን ለነበሩ መተው እየታሰሩ ገንዘብ ላሰባሰቡ ከካህን እስከ ምእመን ድረስ ለሁሉም በእውነት እጅግ በጣም ትልቅ አክብሮትና ምስጋናችንን እናቀርባለን ሁሉም መቼም ከኑሮው ቀንሶ ነው ጊዜውን የሰጠው ትክክል እንጂ መንፈሳዊ አገልግሎት ላድርግ በረከት ላግኝ ብሎ ነው እንጂ ማንም ደሞዝ ተከፋይ ሰራተኛ የለውም ሀገረ ስብከቱ እንዳየነው ከሆነ ትክክል በተለይ ኮሚቴዎቹ እኔ እንጃ በቃ ትልቅ ሰማያዊ ዋጋ የሚያገኙበትን ስራ ሰርተዋል ብዬ ነው ማም እውነት ነው